ኮልፌያችን የተረጋጋች የራሷ መለያ መልክ ያላት ከተለያዩ መልኮቿ ወደር የለሽ ለውጥ እመቤት ኮልፌ። ይህ ለውጥ ይህ ከዝገት ወደ ጉበት ከጉስቅልና ወደ ብልጽግና እያደረገች ያለው ሽግግር ሁሌም አዲስ የሆነባት ኮልፌ። መሪ ፓርቲያችንና የክፍለ ከተማ አስተዳደራችን ከመላው ነዋሪ ጋር በጋራ በመሆን በትግል የቀየሯት ክፍለ ከተማ ካሉ ውበቶች ውስጥ የት ሄዶ መጎብኘት ይፈልጋሉ? ቤተል፣ ቀራኒዮ፣ ዓለም ባንክ፣ ጦር ኃይሎች ወይስ የት? ቤተል ላይ የተለያዩ መናፈሻ ስፍራዎችን፣ የመዝናኛ ቦታዎችን፣ ካፍቴሪያ፣ መጽሐፍ ማንበቢያ ቦታዎች፣ ሻይ ቡና መባያ ቦታዎች፣ ግሪን የሆኑ ቦታዎች በቀንም በምሽትም ሲፈልጉ ቁጭ ብለው መጽሐፍ የሚያነቡበት ሲፈልጉ ደግሞ ወክ እያደረጉ ንፋስ የሚቀበሉበት ልዩ ቦታ ያለው የት ነው? ኮልፌ። እጅግ ዘመናዊ ህንፃዎች፣ ባለ 3ና 4 መስመር ያላቸው የመኪና መንገዶች፣ እጅግ ሰፊና ዘመናዊ ለእግረኛ ተጠቃሚዎች የተሰሩ መንገዶች፣ በክፍለ ከተማው መንገድ ዳሮች ያሉ ክፍት ንጹህና ጽዱ አረንጓዴ ስፍራዎች ለነዋሪዎች አረፍ የሚሉበትና የሚዝናኑበት አማራጭ። ኮልፌ ባለፉት 6 የለውጥ ዓመታት በአግባቡ የታከመች የተዋበች ውብ ክፍለ ከተማ። ኮልፌ። ኮልፌ የጥረትና የስኬት ተምሳሌት። የሚያምረውን የኮልፌ ድባብ መጥተው ይጎብኙ። ኑ ኮልፌን እንጎብኝ። ኑ አዲስን እንጎብኝ።